አሪፍ የሆነ የኤአይ ሙዚቃ በአንድ ክሊክ ብቻ መስራት ተጀምሯል። ይህንንም የምንሰራው በጀሚኒ አፕሊኬሽን ነው። ይህ በጣም ደስ ይላል። እንዴትስ ወደ ገንዘብ መቀየር እንችላለን የሚለውን በዛሬው ቪዲዮ አስመለክታችኋለሁ ማለት ነው። እንግዲህ እስከዛሬ እንደዚህ ኤአይ ሙዚቃ ለመስራት የምንጠቀማቸው ስኖ ኤአይ አፕሊኬሽን ወይም ደግሞ የተለያዩ ዌብሳይቶች ላይ ነበር የምንሰራው። እነዚህ ዌብሳይቶች እንዲሁም ስኖ አፕሊኬሽን ደግሞ በገንዘብ እንድንሰራ ይከለክለናል ማለት ነው። ምክንያቱም ለኮሜሪካል የተፈቀዱ አይደሉም። ለኮሜሪካል እንድንጠቀም ደግሞ ክፍያ መክፈል አለብን። ይህንንም ደግሞ ያስተካክልናል ወይም ደግሞ ችግራችንን ይፈታልናል ማለት ነው። ከዛ በፊት አሁን ይህን ቪዲዮ በምትመለከቱበት ጊዜ ይህንን ቻናል ሰብስክራይብ ካላደረጋችሁ የግድ ሰብስክራይብ ማድረግ አለባችሁ። ምክንያቱም ቀጣይ የምለቀው ለእናንተ እጅግ አስፈላጊና ጠቃሚ ቪዲዮ ስለቅ አይደርሳችሁም። ስለዚህ ሰብስክራይብ አድርጋችሁ የደወል ምልክቱን ኦንላይን ማድረግ የምለቃቸው ቪዲዮዎች እንዲደርሳችሁ ማድረግ ትችላላችሁ። እንዲሁም ቪዲዮውን ላይክ ማድረጋችሁ እንዳትረሱ። ስለዚህ በቀጥታ ወደ ጀሚኒ አፕሊኬሽናችን እንሄዳለን። እንደዚህ ወደ ጀሚኒ አፕሊኬሽናችን ከሄድን በኋላ እዚህ ላይ እንግዲህ በአንድ ክሊክ መጀመሪያ ሙዚቃውን ለማሰራት እስኪ ለምሳሌ በአንድ ክሊክ እንዴት ሙዚቃውን እንደምታሰሩ ላስመልክታችሁ። እንግዲህ ያው ፉል ኮርስ ስለሆነ ከፈለጋችሁ ግጥም ብቻ አጽፋችሁ ግጥሙን ጀነሬት ማስደረግ ትችላላችሁ። ዛሬው ቪዲዮ ሁለቱንም ማሳያችኋለሁ። ስለዚህ እዚህ ላይ ለምሳሌ ሰላም ጀሚኒ አሪፍ የሆነ የፍቅር ሙዚቃ ስራልኝ። እንግዲህ እንደዚህ ብላችሁ በአንድ ትዕዛዝ ብቻ እንግዲህ ይሄንን ሴንድ እናደርግለታለን ማለት ነው። እንግዲህ በቀጣይ ደግሞ አሁን ከዚህ ቀጥሎ ደግሞ እንዴት የራሳችን ግጥም የራሳችን ነገር አስገብተንለት አሪፍ የሆነ ሙዚቃ እንደምንሰራ እንዲሁም እንዴት ሜክ ማድረግ እንደምንችልበት አሳያችኋለሁ ማለት ነው። እንግዲህ እንደዚህ አድርገን ራሱ ጀነሬት ዩር ሰርቲስ ትራክ ይላል ማለት ነው። ራሱ ትራኩን ይሰራዋል ማለት ነው። ይህ እንግዲህ በአንድ ትዕዛዝ ብቻ የሚሰራው ነው። ስለዚህ ይህንን ትንሽ ደቂቃ እንጠብቀዋለን ማለት ነው። ያው ከዚህ በፊት የተለያዩ ዩቲዩበሮች ለምሳሌ እንደ ኢትዮ ኮምፒውተር ስኩል በጀሚኒ ማለት በስኖ ኤአይ እንዴት ሙዚቃ እንደምትሰሩ አሳይተዋችኋል። ነገር ግን እንዴት ገንዘብ እንደምትሰሩበት አላሳዩአችሁ ማለት ነው። ማለትም ኮሜሪክ የሆነ ነገር መሆኑን አልነገራችሁም። እንግዲህ አውርቼ ሳልጨርስ ራሱ አውቶማቲካሊ ጀነሬት አድርጎታል ማለት ነው። ሰላም የጠየቀውን የፍቅር ሙዚቃ ሰርቼ ጨርሻለሁ። አሁን በቻታችን ውስጥ ማዳመጥ ትችላለህ። እንደምትወደው ተስፋ አድርጋለሁ ይላል። እስኪ አንዴ እናዳምጡ ይሄን የሰራው ሙዚቃ ማለት ነው። ፕላይ እንበለውና እንዴ እንከፍተዋለን ማለት ነው። እስኪ ትንሽ ይሽከረከራል ጀነሬት አድርጎ ስለጨረሰ አሁን እሱን እንጠብቃለን። ከዛ ባለው የከተማ ድምጥ አንተ ጋር ሳለው ሁሉ ነገር ጸጥ ልቤን ያመዋል ሰላም ብቻ ያነው ለኔ እውነተኛ ፍቅር ማለት እንደምትመለከቱት በዚህ መልኩ ሰርቶታል ማለት ነው። እንደዚህ አድርጋችሁ በአንድ ክሊክ ብቻ ማሰራት ትችላላችሁ። በጣም የሚያምር ሙዚቃ ነው የሰራልኝ። እኔ በጣም ነው የወደድኩት። እኔ እንደዚህ ራሱ አልጠበቅኩም ነበር። አብሬ ከእናንተ ጋር ስለሆነ እየሰራሁት ያለው ማለት ነው። በጣም ነው የሚያምረው። ስለዚህ ኒው ቻት እለዋለሁ ማለት ነው። አሁን ማሳያችሁ ደግሞ እንዴት በራሳችሁ መስራት እንደምትችሉ ነው ማለት ነው። ስለዚህ ግጥማችሁን ትጽፉለታላችሁ ወይም ታጽፉለታላችሁ። ለምሳሌ እዚች ጋር የሆነች የተጻፈች ግጥም አለች። ስለዚህ እቺን ኮፒ አረጋታለሁ። ከዛም ወደ ጀሚኒ ይመለሳለሁ ማለት ነው። ከዛም እዚች ላይ የፕላስ ምልክት አለች። አንዴ እሷን ክሊክ እናደርጋለን። ከዛም እዚች ላይ እንግዲህ ሚውዚክ የምትላለች ማለት ነው። አዲስ የተጨመረች ናት። ሜክ አውዲዮ ትራክስ የምትል ነገር አለች። እሷን ክሊክ ታደርጋላችሁ። እቺ ካልመጣችላችሁ ጀሚኒያችሁን አፕዴት ማድረግ አለባችሁ። እንዲሁም ጀሚኒ ስልካችሁ ላይ ከሌለ በዌብሳይት መጠቀም ትችላላችሁ። እንዲሁም ደግሞ በአፕሊኬሽን ነው መጠቀም የምፈልግም ከሆነ ጀሚኒ አፕሊኬሽንን እዚህ ጋር እንትን ስላልጠፋ ነው። ስለዚህ እናጠፋለን። ጀሚኒ አፕሊኬሽንን እንዴት እንደምታወርዱት የማታውቁ ከሆነ ደግሞ እናንተ ስልክ ላይ ከሌለ እንዴት እንደማውረድ እንደምትችሉ አሳያችኋለሁ። እታች ጀሚኒ እንዴት እናወርደው ብላችሁ ጻፉልኝ። ስለዚህ እዚህ ጋር ፔስት እናደርጋትለታለን ሙዚቃችንን። ከዛም እዚህ ላይ በትምህርት ጥቅስ አድርገን ኢትዮጵያዊ ቢት ተጠቀም እንበለው። ያው የውጭ እንዳያስመስሉ ነገር ግን ራሱ ጀነሬት ያደርጋል ያውቀዋል። ስለዚህ ይህንን ሴንድ እናደርግለታለን ማለት ነው። እዚች ላይ ያው ግጥሟን በራሳችን ሞንጨር አድርገናታል። ስለዚህ አንዴ እንጠብቀዋለን ማለት ነው። ትንሽ እዚህ ላይ ጀነሬት ያደርገዋል ማለት ነው። ይህንንም በትንሽ ሰከንዶች ውስጥ ይሰራልናል ማለት ነው። እኔ ጋር ኔትወርክ የሆነ ኔትወርክ ነው። ስለዚህ
ትንሽ እንጠብቀዋለን። ጀነሬት አድርጎልናል ማለት ነው። እንግዲህ ያቀረብኩለትን ግጥም መሰረት በማድረግ በባህላዊ የኢትዮጵያ ምትና ዘመናዊ የሙዚቃ ቅንብር የተዘጋጀውን ዜማ አዘጋጅቼላለሁ። ይህ ሙዚቃ ለሀገር ፍቅር የተሰጠ ክብርን እና የኢትዮጵያን ባህላዊ ውበት የሚያንጸባርቅ ስሜት ይኖረዋል። ሙዚቃው በቻት መስኮቱ ላይ ዝግጁ ነው፣ ማዳመጥ ትችላለህ። የፈለግከውን አይነት ስሜትና ሙዚቃ ስልት በመጠቀም የኢትዮጵያ ባህላዊ መሳሪያዎችን እንደ ክራር፣ ከበሮና ዘመናዊ ሪትም ጋር በማቀናጀት አዲስ ዜማ ፈጥሬልሃለሁ። ይህ የሙዚቃ ግጥም የሚያስተላልፈው ሀገራዊ ክብርና ኩራት ጋር አብሮ የሚሄድ ይላል። እኔ ለመስማቱ ጓጉቻለሁ። ስለዚህ ስኪፕ ላይ ብለን እንስማለት። ከበሮ ተጠቅሜያለሁ የሚለው ነገር በጣም ነው የተመቸኝ። እስኪ እናዳምጥለታለን ማለት ነው አብረን። ኢትዮጵያ ሀገሬ የብሔሮች እናት መስታወት ያንቺ ነሽ ዓይኔን የማይበት የ3000 ዘመን የእድሜ ባለጸጋ ክብርን ያድልሽ አምላክ ከሞገስ ጋር ውድ እናት ሀገሬ ክብርት ኢትዮጵያ ዘላለም ኑሪልን የኛ መመኪያ። ዋው እኔ በጣም ወድጄዋለሁ ሙዚቃ። ስለዚህ እቺን ዳውንሎድ ምልክቷን ነካና ያዝች ላይ እንግዲህ ከፈለጋችሁ ትራክ ኦንሊ MP3 ማድረግ ትችላላችሁ። እስከ አልበም አርቱ ከፈለጋችሁ በቪዲዮ ፋይል ዳውንሎድ ማድረግ ትችላላችሁ። እስኪ እኔ በቪዲዮ ፋይል ሚሊዮን ነካዋለሁ። ዳውንሎዲንግ ቪዲዮ ፋይል ይላል ማለት ነው። ስለዚህ እንደነ ወደ ገንዘብ የምቀይረው ይሄን ምርጥ የሆነ ዩቲዩብ ቻናል ከፍታችሁ አሪፍ የሆኑ ኮንተንቶችን በመምረጥ አሪፍ የሆኑ ሙዚቃዎችን መስራትና ዩቲዩብ ላይ በመጫን ገንዘብ ማግኘት ትችላላችሁ። ጀሚኒን ከዚህ በፊት ጠይቄው ነበረ። ለኮሜሪካል ዩዝ የተፈቀደ ነው ወይ ብዬው ለኮሜሪካል ዩዝ የተፈቀደ ነው ብሎኛል ማለት ነው። ይህንን በማድረግ ቪዲዮዎችን በፈለጋችሁ በኤአይ ከፈለጋችሁ ደግሞ በሊሪክስ መልኩ በመስራት ዩቲዩብ ላይ መጫን ትችላላችሁ ማለት ነው። እንግዲህ ቪዲዮ እንደጠቀማችሁ እርግጠኛ ነኝ። ሰብስክራይብ፣ ላይክ ማድረጋችሁን እንዳትረሱ። ኢትዮጵያ ሀገሬ የብሔሮች እናት መስታወት ያንቺ ነሽ ዓይኔን የማይበት የ3000 ዘመን